በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ጸሎተኛው አባት በዝምታ የሚሰሩ ታላቁ አባታችን የዚህ ደብር ዋና አስተዳዳሪ መላከ ሰላም አበበ አሸናፊ፣ ታላቁ ትጉህ አገልጋያችን ሊቀ መምህራን ቀሲስ ከሮቤል፣ የስብከተ ወንጌል ዋና ኃላፊ፣ እንዲሁም የደብራችን ደከመኝ ሰለቸኝ ሳይሉ የሚያገለግሉን ሊቀ ኅሩያን መምህራችን ሚክያስ፣ እግዚአብሔር የምትወዱና እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በኃያሉ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እስኪ እግዚአብሔርን ከፍ አድርገን ተመስገን ብለን በጭብጨባና በእልልታና መስግነው። በእውነት ያንሰዋል ለዚህ ጌታ የስብስብ ሚስኮል ነው ያደረጋችሁት። በእውነት እጃችንም እግራችንም አይናችንም የክርስቶስ ነው። እስኪ የማያቋርጥ ምስጋና ይገባዋል የኛ ጌታ። አዎ በእውነት ያከበረንና የወደደን እርሱ ስለሆነ ከነጋ ይህንን ቃል አብረን እንለዋለን። በትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 32 ላይ ይህ ቃል ይገኛል። ተመለሱና በሉ እስኪ በሕይወት ኑሩ። የሥራው ጌታ ቅዱስ እግዚአብሔር ይህንን ቃል ለእኔና ለእናንተ ይነግረናል። ቃሉ የተነገረው በወቅቱ ለነበሩት ለእስራኤላውያን ነው። እስራኤላውያን ዘሥጋ፣ እስራኤላውያን ዘነፍስኛ ነን። እስራኤላውያን ዘሥጋ እግዚአብሔርን ክብር፣ እግዚአብሔርን ድምፅ የማይሰሙና የማይቀበሉ ስለነበሩ እግዚአብሔር ጠርቷቸው አክብሯቸው ወዷቸው ባህረ ኤርትራን ካሻገራቸው በኋላ እነሱ ግን ልቦናቸውን ሊመልሱ አልቻሉም። ክርስቲያኖች ዛሬ እግዚአብሔር የሚነግረን ነገር አለ። እግዚአብሔር ራሱ የፍቅር አባት የሆነው ቸሩ መድኃኔዓለም ለልጆቹ የሚያስጠነቅቀው ነገር አለ። እስኪ የምትሄዱ እርፍ በሉና ቁጭ በሉ። ሂደን ሩጠን ቤት ነው። ቤት ውስጥ ያለው ሰላም አይደለም። የሰላሙ መገኛ ቅድስት ቤተ ክርስቲያን ናት። ረፍት የምናገኝባት፣ ሰላም የምናገኝባት፣ የምንጽናናባት ቅድስት ቤተ ክርስቲያን፣ እንባችን የሚጠረግባት፣ እንባችን የሚመልስ የሚያገኝባት ቅድስት ቤተ ክርስቲያን። ወደዚህ ስንመጣ ሰላም ለማግኘት ነው። ወደዚህ ስንመጣ ረፍት ለማግኘት ነው። ወደዚህ ስንመጣ ወደ ቤተ ክርስቲያን ስንገሰግስ ከጭንቀታችን ለማረፍ ነው። ያ አስጨናቂው መንፈስ ከእኛ እንዲወገድ ነው። ቅድስት ቤተ ክርስቲያን የምንረጋጋባት የሰላም ቤት ናት። የምንሮጥባት የምንመላለስባት ቤት አይደለችም። የምናርፍባት የዘላለም ቤታችን ናት። ጌታችን አምላካችን መድኃኒታችን እግዚአብሔር ተመለሱና በሕይወት ኑሩ አለ። ክርስቲያኖች እስራኤል ዘሥጋ በወቅቱ የነበሩት ከእግዚአብሔር እቅፍ ወጥተው ነበረ። እግዚአብሔርን አይሰሙም ነበረ። እግዚአብሔርን አያዳምጡም ነበረ። አዎ አስጨናቂዎች ነበሩ።